ከሶስት አይነት ሴቶች ተጠንቀቁ ሆነ ቁራ በህልም የምታየት ጸጉር በህልም ሲበጠር የሌላ እምነት የሆነ ሰው በህልማችን ሲታየን ሰላም በአገር ውስጥም በውጭም ያላችሁ ውድ የዚግዛግ ቲቪ ቤተሰቦች እንደምን ቆያችሁኝ? በዛሬ ቪዲዮ ላይ መምህራችን እነዚህን ሶስት ሴቶች ተጠንቀቁ ይለናል። እነዚህ ሶስት ሴቶች ማን ናቸው ምንድናቸው የሚለውን መምህራችን በደንብ አብራርቶ በዚህ ቪዲዮ አብረን የምናየውናል። እጅግ አስተማሪና ቁም ነገር ያለው ትምህርት ነው። እስከ መጨረሻው አዳምጡ። በተጨማሪም ደግሞ ህልማችሁን ችላ አትበሉ አስተውሉ ማለት ፈልጋለሁኝ። በህልም ጸጉር ማበጠር ማስተካከል አሞራ ማየት በሃይማኖት የማይስተካከልን ሰው ማየት ምንድነው የሚለው ነገር በዚህ ቪዲዮ አብረን የምናየውናል። እስከ መጨረሻው አብራችሁን ቆዩ። ላይክ ሰብስክራይብ ሼር በማድረግ ቤተሰብ ይሁኑ። መልካም ቆይታ። ጸጉር በህልም ሲበጠር ጸጉርን ማስተካከል ጸጉርን ማጎፍ ትልቅ ሆኖ ከታየ ረጅም ሆኖ ከታየ ረጅም እድሜና ረጅም ጸጋ ትልቅ ክብር ነው እና አንቺ ተንቀሽ እንዳልነበረ ትከበር ያለሽ አለቻት። ከሶስት አይነት ሴቶች ተጠንቀቁ። አንደኛ ስርማሽ ቅጠል በጣሽ የሆኑ ቤተሰብ ውስጥ የተወለዱ እህቶችን ፍሯቸው ተጠንቀቋቸው። ይሄን በድፍረት የምናገረው ባያረጉት እንኳን እነሱ ያስደርጋሉ። ሲቃወሙ ካልሰማችኋቸው የሚደግፉ ከሆነ በተለይ በጣም ከባዶች ናቸው። አንድ በሉ። ይሄን በድፍረት የምናገረው ለምን እንደዚህ ትላለህ ማሚ አለገበሉ መምህር እኔ እኮ እንደዚህ የቤተሰብ ቄስ ቢዘር ነኝ ምናምን እናንተን አይደለም ያልኩ ያለሁት መንፈሳዊ ያልሆኑ በድብትርና አሰራር ደስተኞች ሆነው ያን ሐሳብ የሚደግፉትን ያልኩት ነኝ። ሁለተኛ ቃልቻ አውሊያ የዛር ምናምን የሚመለክበት ቤት ውስጥ ያደጉ እህቶች ከሆኑና በትክክል እንደዚህ አይነት ቤተሰብ ውስጥ አድገው መንፈሳዊ ካልሆኑ ቤተክርስቲያን የማይመጡ ከሆነ ኩል በመኳል የተለያየ ቤት ውስጥ ያለውን ሴሪሞኒ የሚደግፉና የሚሳተፉ ከሆኑ እነሱን መፍራት ነው። ያስረግማሉ፣ ጥላውጊ ያስልካሉ። በጣም ከባድ ነው። እንግዲህ ግልጽ ነው የምናገረው። ሶስተኞቹን ደግሞ መተት የተመተተባቸው የተደገመባቸው ሆነው ቤተክርስቲያን የማይመጡ ቤት ውስጥ ሰፈር ውስጥ ሐሜተኛ የሆኑ ሴቶች አሉ። በቃ ሐሜት እንጀራና ዳቦ ምግባቸው ነው። በቃ መጠጣቸው ነው። ካልተነፈሱት እፎ የማይሉ የሰሙትን ሚስጥር እስኪያወጡት ድረስ የሚጨነቁ ማለት ነው። እንደተወጠረ ፊኛ ማለት ነው። ልክ ካወሩት በኋላ ብለው የሚተነፍሱ አሉ። በሐሜት የተወጠሩ መናፍስት ያለባቸው ወደው አይደለም ግን እነሱን መፍራት ያስፈልጋል። እነሱን መሸሽ ያስፈልጋል። ተይዘው ነው መጠመቅ አለባቸው። አው ግን እስኪገባቸው ድረስ ደግሞ ሊጎዱን ይችላሉ፣ ሊጎዷቸው ይችላሉና ከእንደዚህ አይነት ሶስት ሴቶች መራቅ ያስፈልጋል። ይሄን መጽሐፈ ምሳሌ ላይ በዘዴ እያደረገ ከምዕራፍ 20 ጀምሮ በደንብ አድርጎ ይጠቅሰዋል። ከምዕራፍ 20 ጀምሮ ስለ ሴት በደንብ ያበራራል። እስቲ አንብቡት። እኔ እንዲህ ነው ብዬ አልናገርም። ወንድነት በራሱ ደግሞ ፈተና ነው። ጉልበቱ እንዳለ ሆኖ አጋንንት ሲኖርበት ከባድ ደፋሪ ነው የሚሆነው፣ በጣም ኃይለኛ ነው የሚሆነው። ጉልበቱ እንዳለ ሆኖ አጋንንት ሲያድርበት አስቡት። ከዛ ደግሞ ጉልበትም አጋንንትም ኖሮበት መሪ ሲሆን ሊቀመንበር ሲሆን ከዛ ደግሞ ደብተራ ሆኖ ደግሞ ካህን ሆኖ ደግሞ ሲያሳልም ህዝብ ሲከተለው ደግሞ አስቡት ስንት ሰው እንደሚያጠፋ ስንት ሰው እንደሚገድል ስንት ሰው እንደሚጎዳ ከተዋህዶ እምነቱ ስንት ሰው እንደሚያጎርፍ ደግሞ አስቡትና ከእንደዛ ሰው ደግሞ ራቁ። እርታ እንግዲህ ትርትር የምትልብኝ ብርድ ስላለችብኝ ዝም ከመል ካለ መቀረጽ ይቻላል ያስብ ነው። ይሄን ይመስላል እንግዲህ የዛሬው ገጠመኛችን። የቀረ ነገር ካለ በሌላ ገጠመኝ ላይ ምክሩን አጠቃላይ ያመጣዋለሁ እና እህቶቻችን የምትቀርቧቸውን እህቶች እወቁ። የማን ዘመድ እንደሆነ ቆይ ሰራልሻለሁ ካለች ችግር አለ ወይ የምታውቀው አጎት አላት ወይ አክስት አላት ወይ የሆነ ነገር አለ ልታሰራ ምናምን የምታስብበት የምትሮጥበት ቦታ አላት ማለት ነው። ሰራልሻለሁ ማለት ያው ማስደግምብሻለሁ ሌላ ምንም ነገር የለውም። አማርኛው ቀጥታ ይሄ ነው። ሌላው ኩል ባካችሁ ሴቶች ባካችሁ ኩል አትኳሉ። በቃ ኩል መናፍስትን የሚሰበስብ በጣም በቃ ዘመናዊ የሆነ ቡዳ መንፈስ ሰብሳቢ ነው። ቡዳው ራሱ ቡዳ ይሰበስባል እና በፋሽንም የወደቃችሁት በመታየት ነገር በሙሉ ለሃጫችሁ የሚዝረበረበው በሁሉ ነገር ችግር ውስጥ የገባችሁት በመትኳሉት ኩል ነው። የተረጋጋ የሰከነ ህይወት የማይኖራችሁ ቅጅ የሚል አይንና ልብ ያላችሁ እህቶች በቃ ኩሉን አቁሙት። ስለ እግዚአብሔር ባካችሁ በጣም ትጎዳላችሁ። የምትወልዷቸው ልጆች ትጎዳላችሁ። የምታዩትን ብር ትበሉታላችሁ። የምታዩት የምትሰሙት የምትነግሩት ሁሉ ነገር በሙሉ እንዳለ መንዝር ጌጥ ከሆነ ይዟችሁ ነው ጥርግ የሚለው።
እግዚአብሔር ይርዳችሁ። ሌላ ምንም አይደለም። ብዙ ስለመከርኩ ከዚህ በፊት እዚህ ጋር ልጨርሰው። ሰላም ነው። የሌላ እምነት የሆነ ሰው በህልማችን ሲታየን እንደ ሁኔታው ነው። ለምሳሌ የሌላ እምነት የሆነ ሰው ቤታችን መጥቶ ሲገባ የዛን ሰው ሐሳብ ልታስተናግጂ ነው ማለት ነው። ግድ ሆኖብሽ የሚመጣብሽ ጉዳይ አለ። ቤትሽ ከገባ ሌላ እምነት ተከታይ የሆነ ሰው ግን አላስገባም ብለሽ ከከለከልሽው የሆነን ሰው ሐሳብ ቻሌንጅ እያደረግሽ ነው። ግን ደግሞ ዱላ ካለበት ግን መንፈስ ነው ማለት ነው። ምት ካለበት ትግል ካለበት ካልገባው ብሎ በሩን የሚታገል ከሆነ ግን የሌላ እምነት ተከታይ የሆኑ ሰዎች መንፈስ ቡዳቸው ሊሆን ይችላል፣ መተታቸው ሊሆን ይችላል፣ የጴንጤም የካቶሊክም የሙስሊምም ሊሆን ይችላል። ብቻ ከኦርቶዶክስ እምነት ውጭ የሆነ ሰው ሲያስደግምብሽ ማንነታቸውን ያሳይሻል፣ እምነታቸውን ያሳይሻል፣ አመለካከታቸውን እና በዛ አይነት ነገር ተመልከቹ። ሌላው የዝሙት መንፈስም ሊሆን ይችላል። ብዙ ጊዜ የዝሙት መንፈስ በእንደዚህ ሌላ እምነት ተከታይ በሆነ ሰው ይገለጣል። ለምንድን ነው እንደዚህ የሚሆነው? እኛ ክርስቲያኖች ልናስተናግደው የማይገባን አንዱ ትልቁ ችግር ወይም ደግሞ አንዱ ትልቅ ፈተና የሚባለው ይሄ ነው። የዝሙት መንፈስ ቅዱስ ጳውሎስ ሲተረጎም ምን ይላል? የዝሙት መንፈስ እኛ ዘማዊ ስንሆን አመንዝራ ስንሆን በገዛ ስጋችን ላይ በገዛ አካላችን ላይ ኃጢአትና መከራን አመጣን ማለት ነው የሚለው። ሰዎች ሲበድሉን፣ ሰዎች እኛ ላይ ችግር ሲፈጥሩ ያንን ነገር እግዚአብሔር ሊያግዘን ሊረዳን ዝግጁ ነው። እኛ ግን ወሆን ብለን ዝሙት የምንፈጽም ከሆነ ግን በገዛ ስጋችን ላይ ከባድ የሆነ ችግርና ኃጢአት እያመጣን እንደሆነ የሚያሳየውና የሚያንኳኳ ሰው ወይም ደግሞ ካልገባው የሚያስቸግር ሰው በህልምሽ ከታየሽ ወደ አንቺ ልብ ሊገባ ቤት ማለት ልብ ነው። መኪና ማለት ልብ ነው። የታሸገ የተዘጋ ሳጥን፣ የተቆለፈ ቦርሳ ምናምን ነገር ብዙ ጊዜ በልብ ይመሰላል። ይሄ ዝግ የሆነ ነገር በር ያለው ነገር ብዙ ጊዜ በልብ ይመሰላልና ይሄንን ከዛ አንፃር ይሁንና ወደ አንቺ ህይወት ውስጥ ሊገቡ የሚፈልጉ የሌላ እምነት ተከታይ የሆኑ ሰዎች ሐሳብ አንቺ ጋር አለ። የምትሰሪው ከነሱ ጋር ከሆነ መጠቃቅ አለብሽ። ተጽዕኖ የሚፈጥሩብሽ ዶሚኔት የሚያደርጉ ይሄ አንቺ ላይ ሐሳባቸውን እያንጸባረቁ በግድ እንድትቀበያቸው የሚያደርጉ ሰዎች ካሉ ያንን ነገር መከላከል እንዳለብሽ ነው የሚያሳየውና ጥንቃቄ አድርጊ የሚል መልእክት ነው ያለው። ከዛ ውጪ ተቀደምኩኝ። ምክንያቱም አሁን ያልከው ነገር ትክክል ነው። ከአለው ቦታ ከስራ ያስባረረውኛል። አሁን እንግዲህ ያ ከጎንክ ያለውን ተርጓሚ ያልከውን ቴክስት ልኬለት ነበርና ያ ሰዓት ልዩነት ነበርና የደወለልኝ ሊያናግረኝ ፈልጎ ነበርና በርግጥ ያ በቃ ተቀድም ያለው በዚህ ወር እኔ አልገባኝም ነበረ። በዚህ የዛሬ 4 ዓመት 5 ዓመት ከሞት ተነስቼ ነው የተነሳሁት። አሁን ግን ይሄ ነገር ከመባረር በፊት ቁራዎች በስራዬ ቦታ ላይ በመኝታዬ በኩል በመኪናዬ ላይ በአስፋልት ላይ እየቀደሙ ይጠብቁኛልና ያው ባንተ ትምህርት ስለምከታተል ሰላም ለኪ እያልኩ ነው ማልፈው። ሰላም ለኪ እመቤቴ ማርያም ሰሪልኝ፣ ሰማዕቱ ቅዱስ ጊዮርጊስ ቅደም እያልኩት ነው እና አሁን 1 ወር ሆነኝ። ያ ቁራዎቹን በጣም አስቸግረው ነበረ። ኢቭን ሻወር ስወስድ በባዙሩም ውስጥ ገብቶ በጭንቅላቱ ላይ ተዘቅዝቆ ይጮህ ነበረ። በበረንዳ ላይ መጥቶ በጣም በቃ እንዴት ብዬ ልንገሩ ሲያስፈሩ ብታያቸው። በህይወቴ አይቼ እንደዚህ አይነት ነገር አላውቅምና በጣም ኃይለኞች ናቸው ብታይ። ግን ሁሉ ጊዜ በቃ ተጠምቄ ጸበል አድርጌ ቀባ ቅዱስ ተቀብቼ ያው የጸሎት ቀባ ቅዱስ አድርጌበት እወጣለሁኝ። ጩኸታቸው ግን ጆሮዬን ነው በቃ የሚሰነጥቀው በቃ። እና የመጨረሻ ያየሁት ግን በቴሌግራም ላይ ልክልሃለሁኝ በጣም የሚያስፈራ በራስጌ ላይ በህይወቴ እንደዚህ አይነት ነገር አይቼ አላውቅም። የሚበር ነገር በመንገዴ ላይም እንደዛ። ግን በቃ በስንተኛው ቀን ሰማዕቱ አርሴማ ጸበል ተጠመቅኩኝ። በ3ኛው ቀን ከስራ ወጣሁኝ። ግን ትንሽ ተናድጄ ነበር፣ ዞሮብኝ ነበር፣ ደንግጬ ነበር። ግን አሁን ወደ ራሴ ስመለስ በየዓመቱ at this time every year በዚህ ሰዓት የሆነ ነገር ይሆናል። ግን አላገናዘብኩትም ነበረ። ያው ልጅነትም ጊዜም ስለወጣኝ ነገሮች አልገባኝም። የእናንተን ትምህርት እየተከታተልኩኝ አሁን ግን ገባኝ ምን እንደሆነ። አሁን ግን ገብቷል። ይኸውልሽ ገብቷል መንፈሱ። ይኸውልሽ መንፈሱ ገብቷል ኦሬዲ። የሚያሳየው አሁን አንቺ ጋር ድግምት እንደሆነ አንደርቢ ቆራ ከታየ ብዙ ጊዜ አንደርቢ ነው። አንደርቢ ማለት በአየር ላይ የሚወረወር መንፈስ ነው። አየር ጴጥሮስ የሚባል ይደገማልና በእንደዚህ አይነት ድግምት የተደገመብሽ ከሆነ ቆራ በህልም የምታየት በእውንም ራሱ መጥቶ የቤትሽ ጣራ ላይ መጥቶ ድምጽ የማሰማት አሾክሻኪ መንፈስም ሆነ ይመጣል። መጥቶ
እኮ በቤት ላይ በህይወት እኮ ነው ያየሁት በቤት በጣራ ላይ ነው እኮ ማለት በቃ ስለዚህ ቁራ በዙሪያሽ ባልተለመደ ሁኔታ የሚያንዣብብ ከሆነና ይሄ ነገር ያስተዋልሹ ደግሞ ቅርብ ጊዜ ከሆነ ተልኳል ማለት ነው ሌላው ደግሞ ባለሽበት እንድትቀመጪ አዎ ሌላው ደግሞ ተጨማሪ ካለሽበት ቦታ እንዳትንቀሳቀሺ ሌላ ስራ ቦታ እንዳትገቢ እነሱ ጋር ብቻ ሳይሆን ሌላ ቦታ እንዳትገቢ በዛው ባለሽበት እንዲያስርሽ የሚደረጋልና ፈርተሽ እንድትቀመጪ ፍርሃት እንዲያድርብ የሚደረግም ነገር አለ ተጠንቀቂ ማለት ያ ትክክል ነው በቃ ያልከው ነገር ሆኗል ወደ መፍትሄው ነው እግዚአብሔር ያውቃል መፍትሄው ደግሞ ሆኗል በቃ አሁን ያልከው ነገር መፍትሄው ደግሞ መልካው ራይል ነው መልካው ራይል ጸልይ በተደጋጋሚ መልካው ራይል ጸልይ ለምን ሳታውቂው በህልም መጥቶ ሊያንኳኳ የሞከረው ወደ አንቺ ውስጥ ሊገባ የሚፈልግ በተለያዩ ሐሳቦች ኢንፍሉዌንስ ወይ ተጽዕኖ ዶሚኔት ያደረገ ሊገባ የሚፈልገው መንፈስ አእምሮሽ ላይ በጥርጣሬ ያወዛገበሽ ስለሆነ መልካው ራይል ስትጸልይ ልኩን ይገባል ቢያንስ እንኳን እዛ ድርጅት ተመልሰሽ ባትገቢ ሌላ ስራ ግን ትሰሪያለሽ ማለት ነው ያ አይ ወደዛም መመለሱ ከባድ ነው ያው በጣም ከባዶች ናቸው ሰዎቹ ከህይወቴ ከብዙ ነገር ከማድረግ አይመለሱም ግን እውነት ለመናገር በቃ እጄ ሁሉ ሰውነቴ ሁሉ በጣም ሼክ ስልኩ መያዝ ሁሉ አቃተኝ ማውራት ሁሉ አቃተኝ ሰውነቴ እየተንቀጠቀጠ ነው እስቲ እምለውን በይ ምን እሺ በስላሴ ስም የአሕዛብ መንፈስ የተመታ ይሁን እግዚአብሔር ይገስጽ ሁለታችሁ አትሁኑ አንድ ወይ አንተ ናና እናውራ ወይ ደግሞ እሷ አትሁን አሁን ዞር በልልኝ እንዴ በስላሴ ስም አማት በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም የአሕዛብ መንፈስ የተመታ ይሁን ቅዱስ ሚካኤል በሰይፉ ይቆራርጥህ አሜን በይ አሜን በቃ